በህይወቴ የተሳሳትኩት ትልቁ ስህተት የኔ ሲም የማዘር ስልክ ውስጥ መክተት። ኳስ ነው ምንድነው? ጋይስ ኢትዮጵያና ኢጂፕት ገመቱ ምን ሊፈጠር እንደሚችል ሰላም የቻናላችን ቤተሰቦች፣ ዛሬ ማረፊያ በይፋ ስራውን ጀምሯል። ይህ የመጀመሪያ የቻናላችን ቪዲዮ ነው። ቪዲዮ እንደሚመቻችሁ ተስፋ አደርጋለሁ። በዚህ ቻናል የተለያዩ ሀሳቦችን እያነሳን በተለያዩ ቪዲዮዎች ዙሪያ እንወያያለን። እንዲሁም ወቅታዊ የሆኑ ጉዳዮችን እንዳስሳለን ማለት ነው። እንዲሁም የቪዲዮአችን መጨረሻ ላይ መጽሐፍ ወይም ደግሞ ፊልም ሪከመንድ አደርጋችኋለሁ። እንደሚመቻችሁ አልጠራጠርም። ስለዚህ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጥሬን አቀርባለሁ ማለት ነው። ዛሬ የተለያዩ ቪዲዮዎችን ሪያክት እናደርጋለን። እስኪ ወደ መጀመሪያው ቪዲዮ አብረን እንለፍ። አሁን ከፋርማሲ ውስጥ የሰረከውን መድኃኒት አምጣ እኮ ነው የምልህ። እናቴን አሞብኝ ነው። ይሄን መግጃ ብር ደግሞ የለኝም። እሺ ውሸታም ሌባ። ቆይ ምን ሆነ ነው? ለምንድን ነው በጥፊ መታች? እናቴን አሞብኝ ነው። መድኃኒት መግጃ ደግሞ ብር የለኝም። ምን ላድርግ? እዚሁ መጣሁ። ሰላም። አሁን በጥፊ የመታችው ልጅ የወሰደውን መድኃኒት ስጭኝ። ያ የህፃን ሌባ? አዎ ሌባው። የኔ ልጅ 2 እርጥብ ይዘሽ ነይ። ያዝ። ገመቱ ምን ሊፈጠር እንደሚችል። አባቴ እያመመህ ነው አይደል? ትንሽ ረፍ እስቲ፣ እኔ ልስራ። ችግር የለውም የኔ ልጅ፣ እዛው ሆኜ። አባዬ አባቴ ሕክምናውን ለማስቀጠል ግዴታ 150 ሺህ ብር ያስፈልጋቸዋል። ደግነት አይሞትም ይላል። እዩት። ካያ የምትሰራቸው ቪዲዮዎች እኮ ያበዱ ናቸው። ህዴ ነው የምር። ዛሬ የሰራችሁት ደግነት መቼ እንደሚከፍላችሁ አታውቁም። መቼ እንደምታገኙት አታውቁም። ለሰው ያደረጋችሁትን ነገር ሰው ክፉ መሆን ምንም አያደርግላችሁም። የምር ነው ነገር። እዚህ ቪዲዮ ላይ ብዙ ነገር ነው የምንማረው። ሲጀመር የካያ ቪዲዮዎች ጸዴ ናቸው። አሪፍ ነገሮችን ያስተምራሉ። እየሄዳችሁ ቲክቶክ ላይ ፎሎ አድርጉት። የምር ልናበረታታው የሚገባ ልጅ ነው። ምክንያቱም እንቶ ፈንቶ በበዛበት ጊዜ የሚሰራቸው ቪዲዮዎች በጣም ጸዴ ቪዲዮዎች ናቸውና ብዙም ደግሞ ያስተምራችኋል። ቀናችሁን አሪፍ ያደርጉላችኋል። እንደውም ስትጀምሩ ቀናችሁን የካያን ቪዲዮዎች በማየት ጀምሩ። በጣም አሪፍ ናቸው። ወደ ቀጣዩ ቪዲዮአችን አብረን እንለፍ። ኳስ ነው ምንድነው? ጋይስ ኢትዮጵያና ኢጂፕት ማለት ነው። ጊኒዮ
አቡበከር ናስር ነው የኛ። ያቻ ከግብጾች የምንሻልበት ብቸኛው ነገር ግድባችን ነው። ያው በሌላም ነገር በብዙ ነገር እንሻላለን። ያው እዚህ ቪዲዮ ጋር እንዳየነው ግን በግድባችን ያው በብዙ ነገር ቢበልጡንም በአንድ በሱ ብቻ ጥለናቸው ሄደናል ማለት ነው። ወደ ቀጣዩ ቪዲዮ አብረን እንለፍ። እህቴ ኢንተርኔት አልሰራ ሲል የሚያደርጋት ኢማጂን ብዙ ሰው ማለት ነው ኢንተርኔት ካልሰራ ምን ሊሆን እንደሚችል ሰባችሁ ታውቃላችሁ? እኔ አስቤው አላውቅም። እስኪ እንየው በዚህ ቪዲዮ። መረረኛ አረሰለቸኝ አረ ይህን ኑሮ አረ ምን ላድርገው ውገው ጋይስ በተቻለ መጠን ካርድ ሙሉ ዋይፋይ ምናምን ክፈሉ። የቴሌ ፕሮሞሽን አይደለም። ያው ኢንተርኔት ከሌለ ሲስተራችሁን እንደዚህ ነው የሚያደርጋት ማለት ነው። በህይወቴ የተሳሳትኩት ትልቁ ስህተት የኔ ሲም የማዘር ስልክ ውስጥ መክተቴ ነው። የፋዘርም ውስጥ ከትቼዋለሁ፣ የእነሱም ሲም እኔ ስልክ ውስጥ ገብቶ ያውቃል። ምን መሰለ ጉዳቱ? ያ ሁሉ የእነሱ ኮንታክት አንተ ቴሌግራም ውስጥ ይገባል። መሰለች ቂቤ ቴሌግራም ጆይን እንዳረገች 15 ጊዜ ነው የሚነግረ በቀን። አየለ ደላላ ጆይንድ ቴሌግራም፣ ታሜ ቧንቧ ሰሪ ጆይንድ ቴሌግራም፣ ታምራት ሹፌር ጆይንድ ቴሌግራም። መሰለች ቂቤ በተለይ በጣም አስቸግሯል። እኔ ቂቤ አልፈልግም። ታስባችሁታል? እንዴት ነው ቴሌግራም ሲንክሮናይዝ ያደርጋል ኮንታክት እና የሆነ ኮንታክት ሲንክ ካደረገ እዛ ጋር ቴሌግራም የማይጠቀሙ የነበሩ ሰዎች ጆይን ባደረጉ ቁጥር ወደ እናንተ ኖቲፊኬሽን ይመጣላችኋል ማለት ነው። እኔ ቂቤ አልፈልግም ያለው ተመችቶኛል። የቂቤ ሻጯ ስልክ ነው እንግዲህ ማዘር ነች እሱን ሴቭ ልታደርገው የምትችለው። የቧንቧ ሰሪውን ደግሞ ፋዘር ነው ሊያደርገው የሚችለው ሴቭ። ኤኒዌይ ይመች ጀለስ። የቡና አራራ ማለት ይሄ ነው እንግዲህ። የቡና ሰዓት ሲደርስ እንደዚህ ነው የምትጮት። ሰባችሁታል? ብዙ እኔ አይቻለሁ። ብዙ ቦታ የሚጠጣባቸው ቦታዎች ላይ ሰዎች ምንም አይቀራቸውም ቡና እስኪደርሳቸው እንደዚህ ነው የሚጮት ማለት ይቻላል። ይመች። መለሰትን እንግዲህ ታቋታላችሁ። ምን እየሆነች ነው? ጀለስ እኛ እኮ ሄዳ የሚመቸን አንቺ የምትመችን እኮ ከሰዎች ለየት ስለምትሉ ሌላ ሰው የማያደርገውን ነገር ስለምታደርጉ ነው እንጂ ማንም የሚያደርገው ማንም ተራ ቲክቶከር እንደሚያደርግ እዚህ መጠሽ የምትጋጋጪ ከሆነ አስቢው። ማንም አንቺን ቼክ ሊያደርግሽ የሚችል ሰው የለም። ምክንያቱም እንደ ማንኛውም እንክርዳድ ነሽ። አብረሽ እንደ ስንዴው አትለይም። ከእንክርዳዱ ጋር አብረሽ ትታፈሻለሽ ማለት ነው። አለሽ፣ ልባችን ውስጥ አለሽ። አንቺም በትወናው በሞዴሊንጉም ቴዳም እናደንቀዋለን። ሁሌ ክብሩ እንደጠበቀ ነው። አንቺም እንደ ሌሎቹ ቲክቶከሮች እንዳትሆኚ ተጠንቀቂ ለማለት ነው። አምሲ Hey, I like your bike. Oh, thanks. Do you have a girlfriend? Yes, it's on the hoodie. Oh! Oh! Oh my god! Oh my god! Wow! ጋይሴ የሁዲ ማስታወቂያ መሆን አለበት። አይታችኋቸዋል። እኔ በቃ በዛ ጋር ሳይቱ በዚህ ጋር ስልኳን በላት ምናምን ብዬ ሳስብ ገርልፍሬንድ አለው ብላ ስትጠይቀው
ሴም ዲ ለብሰናል ምናምን አላለ። ይመቸው ደግሞ ጸዴ ናቸው፣ ያምራል። እንደዚህ ለመሆን ያብቃችሁ። እናንተም በሞተር አበሻ ሴት አስቧል፣ በሞተር ስትሄድ ዛሬ መሽቷል እንዴ? እንዴ ጋሻ በጋዝ እርሶኑትን ያቀሪ ልጅ ነው ወይ? ኧረ ጋሻ በጋዝ ይቅርታ። ምርጥ ነው። ስራ ጀምረህ ነው? ኧረ ጋሽ ምርጥ ነው። ማታ ማታ ነው የመታኸኝ? ኧረ አባተ ነው። ዛሬም በስተት ነው። በፈረቃ ነው ሰሩት ከአባተ ጋር። ኧረ ጋሽ ምርጥ ነው። እኔ ማስገባለሁስ እንደዚህ ተደራጅታችሁ ነው? ኧረ ጋሽ እንደራጃለን። ያው ለማንም አታወራ፣ ለማንም አትንገር። እሺ እሺ። ምርጥ ነው። ኧረ ጋሽ ናሻ ምታኝ ቀስ አድርገህ ዛሬ። ያው ኧረ ጋሽ እንዴ ና ምንም አትጨናነቅ። ኧረ ና አልኩህ አይደለም አንተ? ኧረ ጋሽ ና እንዴት አሉ? እንደዚህ አዲስ አበባ ልጆች እኮ ችግር አለባቸው። በቃ ቤተሰብ ምናምን አትበል። ስራ ነው በቃ። ኧረ ጋሽ ና ስራ ና ምታኝ። አይ ማይደረግ ነገር ና ምታኝ። ኧረ ጋሽ በቃ ተንቀሳቀስ። ሙሲባ ሂድ ለሐንሳ ቤተሰብና ስራ እየለያችሁ ጋይስ። ስራ ከተወጣ አይቀር ቤተሰብ ነው ምናምን የለም፣ መጥረግ ነው ሁሉንም። ግን ጋሽ እርሶን ያልመጣሁት ያው ወደፊት የስራ ባልደረባዬ ይሆናሉ ብሎ ስለጠበቀ ነው። እኛም ልንጀምር ነው ምናምን እያሉ አይደለ እንዴ? ይመቸው። ለማንኛውም ጸዴ ኮሚክ ነች። Don't do that, motherfucker. What the fuck is wrong with you? You can't shit at me. I ain't funny. Don't do that no more. All right, chill out, buddy. አያስቅም። በይዙ ልጆች የሚያዩትን ማለት አስባችሁታል? እንደዚህ የጭራቅ ፊት ይዞ ምንም ፈለው አይፈራም ማለት ነው፣ ይሳፈጧል። እና ስልካችሁን ስትሰጡ ምናምን ብዛት የካርጉ እንደዚህ አይነት ነገር ይመጣላችኋል። ከዛ እንደ ጀለስ ነው የሚያዩት ይናውን ማለት ነው። ምንም አይፈሩትም ምናምን። እኛ አስበዋል። በዚህ ነበርኩ ውጤታል ነው። በዚህ እያስፈራሩን ጭራቁ ይመጣላል ምናምን ነገር። ኤኒዌይ ጀለስ እንዳያችኋት ነው። ልጃችሁ እንደዚህ እንዳይሆን ተጠንቀቁ። ላይፍ ወይን ኤክሶደስ ወዝ ጋዜጠኛ ላይፍ ወይን ዳንያ ወዝ ኤዳንሰር ቤላክሱማዊ ሚመር ጀለ ያያችሁት ነው ምን ይመስል እንደነበረ። ዮኒ ዜማ ጆን ዳንኤል ተፈቶ ነው ሳይፈታ። ኧረ ጭራሽ ቲክቶክ ሳይጀምር ላይቭ ሳይጀምር ቲክቶክ ይቺን ሳክሳም አያችኋት አይደል? ሰው ሁሌም በነበረበት አይገኝም፣ ይለወጣል። እናንተም እንድትለወጡ ታትራችሁ ጠንክራችሁ ስሩ። እነዚህ ልጆች ኮሚትድ ሆነው የሚፈልጉት ነገር ላይ በጥረት ስለሰሩ ነው እዚህ ደረጃ የደረሱት። እናንተም የምትፈልጉት ውስጣችሁ የሚገፋፋውና የምትመርጡት ዘርፍ ላይ ጠንክራችሁ ከሰራችሁ ትልቅ ደረጃ እንደምትደርሱ ምንም ጥርጥር እንዳይገባችሁ። ምክንያቱም እነዚህ ልጆች ኮሚትድ ሆነው የሚፈልጉት ነገር ላይ ስለሰሩ ነው እዚህ የደረሱትና እናንተም የምትፈልጉት ሙያ ላይ ጠንክራችሁ ስሩ። እነሱ የደረሱበት ደረጃ ከዛም በላይ እንደምትደርሱ ተስፋ አደርጋለሁ። ዛሬ ቻናላችን የመጀመሪያ እንደመሆኑ መጠን ሪከመንድ የማደርጋችሁ ፊልም ነው። ሪከመንድ የማደርጋችሁን ፊልም ማን ዊዝ ኖ ፓስት ይባላል። በቅርቡ የወጣ ፊልም ነው። አድቬንቸርም አለው፣ አክሽንም አለው፣ እንዲሁም ድራማ ነገር አለው። እንደሚመቻችሁ አልጠራጠርም። የኔም ቪዲዮ ካያችሁ በኋላ ፊልም የማየት ሀሳብ ካላችሁ እሱን ፊልም እንድታዩት ሪከመንድ አደርጋችኋለሁ ማለት ነው። ወይም ሌላም ጊዜ ማየት ትችላላችሁ። ለዚህ ቻናላችንን ሰብስክራይብ በማድረግ ይህን አዲስ ቻናል ከፍ እንድታደርጉት እንድታሳድጉት ስል ጠይቃለሁ ማለት ነው። አመሰግናለሁ። አብራችሁ